ሰላም እንዴት ናችሁ? ስሜ ተምኪን ይባላል። የአማራ ክልል የህፃናት ፓርላማ አፈ ጉባኤ ነኝ። ከዚህ ውጪ ደግሞ በፌደራል ደረጃ የህፃናት ፓርላማ ጸሐፊ ነኝ። እንዲሁም ደግሞ ዋናው የያፕ ሜምበር ነኝ። በፕላን ኢንተርናሽናል ስር ያለው የያፕ ሜምበር ነኝ። ፕላን ኢንተርናሽናል ባዘጋጀው ገርልስ ቴክ ኦቨር ኢኒሺዬቲቭ ላይ የሰው ሀብት ልማት እንዲሁም የሲቪል ሰርቪስ ቢሮ ኃላፊ የሆነችውን ወይዘሮ ባንቺ አምላክን ተክቼ ውያለሁ። በመጀመሪያ ያደረግነው ምንድነው ወይዘሮ ባንቺ አምላክ ሞቅ ያለ አቀባበል አድርጋልኝ ነበረ። እንደጠበቅኩት አልነበረም። ቀለል ያለች አመራር ነበረች። እሷ እንኳን ደህና መጣች ካለች በኋላ አንድ ላይ ቁጭ ብለን እንዴት እዚህ ደረጃ ላይ እንደደረሰች ያሳለፈቻቸውን ሀስሎች እዚህ ደረጃ ላይ እኔ መድረስ ብፈልግ ምን ያህል መንገድ እንደሚጠብቀኝ እንዴት ማለፍ እንደምችልና የእሷን ሙሉ የህይወት ታሪክ አካፈለችኝ። ከዛ በመቀጠል የቢሮአቸውን የ2018 በጀት ከማኔጅመንት ቲሙ ጋር የሚጸድቅበት አንድ ስብሰባ ነበረ። ያንን ስብሰባ እሳቸውም እያገዙኝ ልመራች ያለው ፕላን ኢንተርናሽናል እንደዚህ አይነት እድሎችን በማመቻቸቱ ለሴቶች እድል በመስጠቱ ወደፊትኛ አመራር ብንሆን ምን ያህል አቅም እንዳለን ማየት ስለቻልን በጣም ፕላን ኢንተርናሽናልን እንዲሁም ያፕን ስፔሻሊ ማመስገን ፈልጋለሁ። ለወደፊትም እኛ አመራር በሆን ብንፈልግ እኔ ስፔሻሊ በግል ምን አይነት ችግሮች ሊገጥሙኝ እንደሚችሉ እንዴት ማሳለፍ እንደምችል ከዛ ውጪ ደግሞ አቅም እንዳለኝ የምር ማድረግ እንደምችልና ያን ያህል አመራርነት በጣም እኛ ከምናስበው በላይና ከባድ ነገር እንዳልሆነ ትንሽ ልምድ ካለንና እውቀቶችን ከሰዎች መውሰድ የምንችል ከሆነ ኮሚኒኬሽናችንን ጥሩ ማድረግ የምንችል ከሆነ ጥሩ አመራር መሆን እንደምንችል አይቼበታለሁ። ከዛ በተጨማሪ ደግሞ ከወይዘሮ ባንቺ ጋር በነበረኝ ቆይታ የህይወት ታሪካቸውን ሲያጋሩኝ በጣም ብዙ ነገሮችን ነግረውኛል። ሴት ልጆች የምርም ሀስል እንደሚኖር ስልጣን ላይ ለመውጣት ምክንያቱም አንደኛ በሴትነትም ችግር ይመጣል። ከዛ ውጪ ደግሞ እሳቸው ወጣቱ ነው ስለነበረ ወደዚህ አመራርነት የመጡት በሀገራችን ለወጣቶችም ለሴት ልጆች በስፔሻሊ ለወጣቶች ደግሞ ያን ያህል እንደ አመራር እምነት እንደማይጣልባቸውና በጣም ብዙ ችግሮች እንደሚገጥማቸው እሷ እንዴት እንዳለፈችውና እኔ እንዴት ማለፍ እንደምችል ምን ያህል ቆራጥ መሆን እንዳለብኝ አስተምራኛለች። በዚህ አጋጣሚ ወይዘሮ ባንቺንም ማመስገን ፈልጋለሁ። ምክንያቱም በደንብ ነው ትሪት ያደረገችኝ እንደ እህት እንደ ልጅ። ስለዚህ እሷን ማመስገን ፈልጋለሁ። ዋናው ግን ፕላን ኢንተርናሽናል ይህን እድል ስላመቻቸልኝ በጣም ቴንኪው ማለት ፈልጋለሁ። አመሰግናለሁ።